ዛሬ የምንነግራችሁ ስለ አንድ ተወዳጅ የቱርክ ተዋናይ ነው። ይህ ተዋናይ በተከታታይ የቱርክ ድራማ ከፍተኛ እውቅና ያለውና በሚሊዮኖች ተወዳጅነትን ያገኘ ተጽዕኖ ፈጣሪ አርቲስት ሲሆን በሀገራችን በቃና ቲቪ ላይ ከታዩት ድራማዎች ብዙዎች የማይረሱት በጥቁር ፍቅር ድራማ ላይ የምናውቀው ኦማር ደሚርን ገጸ ባህሪ የተጫወተው በሀገራችን ብዙዎች የሚወዱትና የሚያደንቁት ይህ ተዋናይ በትክክለኛ ስሙ ኤንጊን አኪዮሬክ ይባላል። ቪዲዮውን ከመጀመራችን በፊት ላይክ እና ሼር በማድረግ ያላችሁን አስተያየት በኮሜንት መስጫው ላይ ያጋሩን። እንዲሁም ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ ይቀላቀሉ። የ44 ዓመቱ ደራሲና ተዋናይ ኤንጊን አኪዮሬክ እንደ አውሮፓውያን አቆጣጠር በ1981 ዓ.ም ጥቅምት 12 ቀን በቱርክ ዋና ከተማ አንካራ ተወለደ። አባቱ የመንግስት ሰራተኛ ሲሆን እናቱ የቤት እመቤት ነበረች። ኦማር እንደ አውሮፓውያን አቆጣጠር በ2002 በአንካራ ዩኒቨርሲቲ በታሪክ ዲፓርትመንት ተመርቋል። ኦማር ትወና አልተማረም፣ ነገር ግን ልቡ ወደ ድራማና ወደ ጽሑፍ ይሄድ ነበር። ከሁለት ዓመት በኋላ እንደ አውሮፓውያን አቆጣጠር በ2004 በቱርክ በተካሄደው የቱርክ ኮከቦች የትወና ውድድር ላይ አሸነፈ። ይህ ድል በያግሙር ታይላንድ እና ዱራል ታይላንድ ፕሮዲውስ ባደረጉት ያባንቺ ዳማት የተሰኘ ተከታታይ የቲቪ ድራማ ላይ ረዳት ተዋናይ ሆኖ በ106 የድራማ ክፍሎች ላይ እንዲሰራ አስችሎታል። በወቅቱ የድራማ በቱርክ ባሻገር በግሪክ ተወዳጅ ድራማ ነበር። በዚህ ምክንያት ኦማር ከቱርክ ውጪ እውቅናን ሊያገኝ ችሏል። ከዚህ በኋላ ኤንጊን ወይም ኦማር ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2002 የመሪ ተዋናይ ሚና በካዳር ፊልም ላይ የቺቫትን ገጸ ባህሪ ይዞ ተጫወተ። በዚህ ፊልም በቱርክ በተዘጋጀው የፊልም ሽልማት ተስፋ የሚጣልበት ተዋናይ በሚል ዘርፍ ሽልማት አግኝቷል። በመቀጠል በጣም ብዙ ፊልሞችንና በተከታታይ የቲቪ ድራማዎችን ሰርቷል። ከነዚህም መካከል ጥቁር ፍቅር፣ ቅጣት፣ የበኩር ልጅ ጥቂቶቹ ናቸው። ካራፓራ እሽክ ወይንም ጥቁር ፍቅር። ካራፓራ እሽክ ወይንም ጥቁር ፍቅር የድርጊት ወንጀልና የፍቅር ዘውግ ያለው ተከታታይ የቴሌቪዥን ድራማ በአይያፒም ተዘጋጅቶ በከሪም ካታይ ፕሮዲሰርነት በ2014 እና በ2015 እንደ አውሮፓውያን አቆጣጠር መካከል የተለቀቀ ነው። ቱባ ቡዩክስቱን ወይንም ኤሊፍ፣ ኤንጊን አኪዮሬክ ወይንም ኦማር እና ኤርካን እና ሌሎችም የተሳተፉበት በዓለም አቀፍ ደረጃ እጅግ ተወዳጅነትን ያገኘ ተከታታይ የቴሌቪዥን ድራማ ነው። በዚህ ድራማ ብቻ ኤንጊን በቱርክና በዓለም አቀፍ በተዘጋጁ የተለያዩ የፊልም ሽልማቶች በምርጥ ተዋናይ ዘርፍ 4 ሽልማቶችን ማሸነፍ ችሏል። በዓለም አቀፉ የኤሚ አዋርድ ላይ ደግሞ በምርጥ ተዋናይ ዘርፍ እጩ ሊሆን ችሏል። ይህ ድራማ በመላው ዓለም በተለያዩ ቋንቋዎች ተተርጉሞ እጅግ ተወዳጅነትን አግኝቷል። ይህ ደግሞ ኤንጊንን ወይንም ኦማርን በመላው ዓለም ታዋቂነትን እንዲያገኝ አስችሎታል። በአሁን ሰዓት ኦማር ወይንም ኤንጊን በኔትፍሊክስ ፊልሞች ላይ እንደ ዮልሱን ኤሽክ ኦልሱን እንዲሁም ዲዝኒ ፕላስ ተርኪ ላይ አዳዲስ ፕሮጀክትን እየሰራ ይገኛል። ኤንጊን የግል ህይወቱን ፕራይቬት ያደረገ ቢሆንም እስካሁን ድረስ አላገባም። ነገር ግን ብዙዎች ከቱባ ጋር ወይንም ከኤሊፍ ጋር የፍቅር ግንኙነት አላቸው ቢባልም እስካሁን ድረስ በሁለቱ መካከል ግንኙነት እንዳላቸው አልተረጋገጠም። እንደዚህ ያሉ ታሪኮችን ከወደዳችሁ ላይክ፣ ሼር እንዲሁም ሰብስክራይብ ያደርጉ። ቀጣይ የማን ታሪክ ይሰራላችሁ? ኮሜንት ላይ አስቀምጡልን። ባይ